አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ሰላም ናችሁ? ጠፍቻለሁ። እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። እስኪ ዛሬ ደግሞ ብቅ ብያለሁ። ለልጆቼ ምሳቃ ለማሰር እንጀራ እየጋገርኩ ስለነበረ በሌሊት ተነስቼ በዛው ፓንኬክ ፈልገው ነበርና እሱን በአንደኛው ምሳቃ ስናክ ማለት ነው፣ ስናክ ነው የሚባለው። በሱ ፓንኬክ ነበር ያሉኝ። እሱን ልጋግርላቸው ብዬ እዛው በምጣድ በእንጀራ ምጣድ አድርጌላቸዋለሁ። ከለሩ ለምንድን ነው እዚህ ጋር የማያምረው? በዚህ ቆንጆ ነው ማሻላ። እዚህ ጋር በአካል ሳይ ቪዲዮ ጋር ግን ነጭ ሆነ። በዚህ ደግሞ ጎልደን ነው፣ በጣም ያምራል። ለማንኛውም ይሄ ሰርላችኋለሁ። በምሳቸውን ደግሞ መኮሮኒ በካሮትና በቲማቲም ስልስ አርጌ ሰርችላችኋለሁ። ከዛ ከኩሽና ወደ ቤት ልጆቼን ማቀስቀስ። ኬጇና ኬጅቱ ናቸው። ሂባ ያድ ያዴ ብስሚላ ሂባ ተነስ ተነስ ተነሽ 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 ጎበዝ ተነሽ ይውዬ። አንቺ እስካሁን ደስ ትኛለሽ። ይሄ የጋገርኩትን ፓንኬክ እንደዚህ ልስልስ እንዲል በላስቲክ ትኩሱን ሽፍና አድርጌ አስቀምጨዋለሁ። ለልጆቹ አያስቸግራቸውም። እኛ ደረቅ ሲል ነው የምንወድ። ለእነሱ ግን ልስልስ ሲልላቸው ደስ ይላል። ነው ማሻላ። አሁን እንደዚህ የለሰለሰ ሆኗል ማለት ነው። ከዛ እነሱ የሚፈልጉት በለውዝ ቅቤ ወይ በማርማላታ ወይ በማር ቀብቼ ነው የማደርግላቸው። ለዛሬ ግን በለውዝ ቅቤ ነው የምቀባላቸው። ያው እንደዚህ ቀብቼ እንድቻ አድርጌላቸዋለሁ። ብዙ ጊዜ ግን ሚቶች በዛ ይሉኛል። እኮ ትንሽ ናት እኮ 3 ናት እቺን ብቻ የሚበሏት። ግን በዛ ብሎ ኮሚኒኬሽን ቡክ ላይ ይልኩልኛል፣ ምግብ አታብዥ እያሉ። እኔ ደግሞ የሚጠግቡ አይመስለኝም፣ ወላሂ የሚርባቸው ይመስለኛል። እንትን ሲሉ ምሳቃዋ ይችን የምታክል ምሳቃ እንግዲህ እንትን አላት እና ስለሚያስቸኩሏቸው ነው መሰል አላውቅም። አይጨርሱትም ብዙ ጊዜና እነሱም አታብዢ ብሎ ይጽፉልኛል። እኔ ደግሞ እጄ እሺ አይለኝም። ያው የአረብ ሀገር ሴት እጇ ሰፊ ነው፣ ትንሽ ነገር አትችሉበትም። እና አላቸዋለሁ እንደዚህ እያደረኩ ነው። ይኸው ጨራርሼላቸዋለሁ። ለሚጠጡት ንጹህ ውሃ ነው የሚደረግላቸው። ምንም ይሄ ጁስ ምሪንዳ ምናምን አይደረግም። እኔ አላደርግም። ጠዋት ደግሞ እዚህ ምግብ እሺ ስለማይሉ እንደተነሱ ወተት ብቻ ጠጥተው ይሄዳሉ። እሱንም በግድ ነው እንጂ እንትን አይሉም፣ ሌላ ነገር እሺ አይሉም። እሱንም በጣም እያባበልኩ እንትን እያልኩ የሆነ ነገር እያደረግኩ ምናምን ነገር ነው እና ከባድ ነው። ግን ደግሞ እንዴት ደስ እንደሚል እንደዚህ ከዛ የሰው ልጅ ከመንከባከብ፣ የሰው ሽንት ቤት ከማጠብ፣ የሰው ሁሉን ነገር ለነሱ ከማድረግ ያው በብር ተከፍሎንም ቢሆን አሁን ደግሞ የራሳችንን የፈለገው ዛሬ ለምሳሌ የተነሳው 10 ሰዓት ነው። ኃይል ስለማይኖር እንጀራ ጋገርኩ። ለልጆቹ ቁርስ እንደዚህ የሚታሰር ሰራሁ። ለራሳችን ቁርስ የኛ ቁርስ እንደምታዩት እንትን ነው፣ ሽልጦ ነው። እርጎ አለ፣ በእርጎ ነው የሚበላ። ሌላ ነገር አልሰራሁም። ይሄንን ጧት ጋግሬያለሁ፣ እንጀራ ጋግሬያለሁ። ለምሳም ይሁን ከታተፊያለሁ። መሳ የምሰራው ማለት ነው በጊዜ ስራዬን ለመጨራረስ እና አሁን 12 ሰዓት ከ10 ሆኗል። እኔ ግን ጨራርሻለሁ። ልጆቼን እንዲነቃቁ ብዬ ቀስቅሻቸው አውቄ እዛው እንደተነሱ ዩኒፎርም ልበሱ ካልኳቸው ይቅርታ ይደባበራሉና ትንሽ ተጫውተው እንዲራገጡ ምናምን ቀደም ብዬ ነው የምቀሰቅሳቸው። ከዛ በቃ ወደ ትምህርት ቤት ምናምን ስላቸው ደስ ብሏቸው ይሄዳሉ። ትንሽ ስለሚደክማቸው ማለት ስለሚደክማቸው ሳይሆን ሰውነታቸው ስለሚፍታታ። ግን ቀስ ብለህ ገና አይደል ሰዓት ምናምን ብዬ ካስረፈድኳቸው ተነሱ ልበሱ ምናምን እንትን ነው፣ ከባድ ነው። ሰርቪሳቸው የሚመጣ 1 ሰዓት ላይ ነው። እኔ ከዚህ ቅርብ ስለሆነ 1 ሰዓት 10 ጉዳይ 5 ጉዳይ ሲል እንትን ብል ላለማሯሯጥ ቀስ እያልን እንድንወጣ 5 ጉዳይ 10 ጉዳይ ሲል ይዣቸው እወጣለሁ።
ለአንድ ሰዓት 1 ሰዓት ሲል እነሱ ሰርቪሳቸው ይመጣል ይዟቸው ይሄዳል ማለት ነው። ከዛ እስከ 10 ሰዓት ድረስ እኔ ነፃ ነኝ። ግን በጣም ነው የሚደብረው በጣም ያው ምሳቸው በዚህ ሽክፍ ተደርጓል በዚህ መንገድ። አሁን ዩኒፎርማቸውን አለባብሼ ዳይ ወደ ትምህርት ቤት። እየደከመህ ነው ሸምጠው ይትሽ ይውዬ ደከመሽ አምጩ ሊያዝልሽ የኔ ፍቅር አምጩ። ኧረ አምጩ ስጪ። ምን እንዴ እንትን ነው እርግብ ነው እርግብ እኮ ነው። እሺ ቶሎ ሂዱ። እኔ ሊያዝልሽ ብዬ ነው። እሺ ቡዬ አንቺ እንድትደክሚብኝ አልፈልግም ነው ያልሽ። አትሩጥ እሺ አትሩጥ ትወድቃለሽ። ምን ወላሂ በይ እኔ እኮ በጣም ነው የምወድሽ። ነሽ ቶሎ ሂጂ። ያኛው ጎረምሳማ ምንም አይመስለው ስለኔ። እሺ ችግር የለውም። ይሄው ቁርስ ለኛ ደግሞ ማሻአላ አያችሁት። ወላሂ የተከራየሁት ወተት ነው ቤት አናልም። ግን እንትን ብዬ አርግቸው እንዴት እንደሚያምር ማሻአላ ተባረካል። ቀን የመሰለ አርጎ ነው ቁርሳችንን ምን በላው ማለት ነው። ማሻአላ አያምሩም? በኋላ ይሄው ፍንቅልቅል ያለ የሚባለው እኔ ብዙ አልወድም በነገራችሁ ላይ። ባለቤቴ ቁርስ በልቶ ሄደዋል። ልጆቹን አድርሼ ተመልሻለሁ። ሰርቪሱ አስገብቻቸው እንጀራ ጋግሬ ጨርሻለሁ። አሁን የሚቀረኝ ምንድነው 10 ሰዓት ስለተነሳሁ ቁርስ በልቼ ትንሽ እረፍት ማድረግ። አሁን 2 ሰዓት ነው። ሁሉ ነገር ጨራርሻለሁ። 2 ሰዓት ነው። ወደ 4 ሰዓት አካባቢ ተነስቼ ደግሞ 2 ሰዓት የሚሆን ከተኛው በኋላ 4 ሰዓት ተነስቼ ምሳ ሰራለሁ ማለት ነው። ቤት ለማጽዳት ምናምን አሁን በጣም ስለደከመኝ በጥሩ ሁኔታ አልሰራም። የሆነ ቁርሴን ትንሽችን ቀመስ አድርጌ ገብቼ መተኛት ነው። ሚጥሚጣ አድርግበታለሁ። ምርጥ የጉራጌ ሚጥሚጣ አለኝ። ያው ሲበዛ ነው የምወድ። እንደዚህ አደርግበትና ምንም ውሃ የለውም ወላሂ። አንዳንዶች እኮ ግማሹ ውሃ ነው የሚሆን፣ በቃ ግማሽ ነው የሚጨምሩበት። እንደዚህ እናረጋለን። እንጠጣለን። እንጠጣ ወዶቼ። ይኸው በሽልጦ ማለት ነው። በቆሎ አልገብኝ፣ የፍርኖ ዱቄት ብቻ ነው የጋገርኩት። አስፈጫለሁ። እሱ ሲሆን ነው የሆነ ለስለስ የሚልም ለስለስ ሳይሆን ጠንካራ ብሎ ፍርፍር የሚል እንትን ሲደረግበት ነው። በቆሎ ሲደረግበት ነው። አለኝ ቤት ውስጥ ከክፍለ ሀገር የተላከልኝ እና ይሄ በጣም ለስላሳ ነው። እኔ ደግሞ ደረቅ ሲል ነው ለካርጎ ካይብ ጋር ምናምን የሚበላው። ደረቅ ሲል ደስ ይላል እና እሱን እንበላለን። ትንሽ አረፍ ስላለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶቼ